በዚህ ቪዲዮ ጀነራል ሳይኮሎጂን እንጀምራለን። ጀነራል ሳይኮሎጂ አጠቃላይ 11 ዩኒቶች ይዟል። ላይክ እነ ሞቲቬሽን፣ ፐርሰናሊቲስ፣ ሪዲንግ፣ ሚሞሪ ኤንድ ፎርጌቲንግ፣ ስተዲ ስኪልስ የመሳሰሉ 11 ቻፕተሮችን አጠቃላይ ይዟል። አጠቃላይ ሙሉን እናያለን። ክሊር የሆነ ዲስክሪፕቲቭ ነው የምሰጣችሁ እና ሜይን ፖይንቱን እናወራለን። አብዛኛው ሳይኮሎጂ መረዳትን የሚጠይቅ ኮንሰፕት ስለሆነ ኮንሰፕቱን ብራይፍሊ ዲቴል እየገባን እንደው የሚያስፈልገው ነገሮችን በሙሉ እናያለን ማለት ነው። አብራችሁን ተከታተሉ። ቻናላችንን ሰብስክራይብ አድርጉ። እንጀምራለን። የመጀመሪያው ቻፕተር ሴንስ ኦፍ ሳይኮሎጂ ነው ወይም ቤዚክስ ኦፍ ሳይኮሎጂ ነው። ስለ ሳይኮሎጂ መሰረታዊ ነገሮችን ነው የምናየው ማለት ነው። አፍተር ኤንዲንግ ዚስ ቻፕተር ይህን ቻፕተር ከጨረስን በኋላ የመጀመሪያው ዲፋይን ሳይኮሎጂ። ሳይኮሎጂ ሪሊ ምንድን ነው? ብዙዎቻችን ሳይኮሎጂን ከዚህ በፊት ሰምተነዋል ወይም አንብበን ሊሆን ይችላል። ስለ ሳይኮሎጂ ግን ሪሊ ሳይኮሎጂ ምን ማለት ነው የሚለውን ዲፋይን እናደርጋለን። ሌላው ሂስቶሪካል ሪት ኦፍ ሳይኮሎጂ ወይም መሰረት ይሄ ሂስቶሪካል የሚባለው እንደ ሳይንስ ከመምጣቱ በፊት ፊሎሶፊ ስር ነበረ ሳይኮሎጂ። ሰው እንዴት ነው ወደ ሳይንስ የመጣበት ታሪካዊ አመጣጡን ታሪካዊ መሰረቱን ስለ ሳይኮሎጂ እናያለን ማለት ነው። ሌላው ስለ ጎል ኦፍ ሳይኮሎጂ 4 ጎል ኦፍ ሳይኮሎጂዎች አሉ። እንዴት ነው የሚሰሩት እነዚህ ነገሮች? ምንድናቸው? ምንድነው ቤዚካቸው? መሰረታቸው ምንድነው የሚለውን እናያለን ማለት ነው። ሌላው ስኩል ኦፍ ታውቶች እናያለን። ስኩል ኦፍ ታውት ማለት ሲስተም ኦፍ ቲንኪንግ ወይም ስለ ሳይኮሎጂ የሆነ ፐርስፔክቲቭ ይኖራል። ያ ፐርስፔክቲቭ ማለት ነው ኤርሊ እና ሞደርን የሚባሉ ፐርስፔክቲቮች አሉ። የተለያየ የሚያስረዱበት መንገድ አለ። እነሱ ምንድነው የሚያለያያቸው? ምንድነው የሚያመሳስላቸው? ምን ላይ ነው ቤዝድ የሚሆኑት የሚለውን ኤርሊ ስኩል ኦፍ ታውቶች እና ሞደርን ስኩል ኦፍ ታውት ፐርስፔክቲቭ ሳይኮሎጂዎች ማለት ነው። እነሱን እናያለን። ሌላው ሰብስቲትዩት ኦፍ ሳይኮሎጂ ወይም አንድ ሳይኮሎጂ የተማረ ሰው ተመርቆ ሲወጣ ሊሰራባቸው የሚችላቸው ዘርፎች አሉ፣ የስራ ዘርፎች። እነዛ ምን ናቸው የሚለውን እናያለን ማለት ነው። ሌላው ሪሰርች ሜቶድ ነው። በሳይኮሎጂ ላይ ሪሰርች ሜቶዶች 3 ሪሰርች ሜቶዶች አሉ። እነሱ ዲፍረንሺየት የሚያደርጋቸው ምንድነው? የሚያገናኛቸው ምንድነው? ምን ላይ ቤዝ ያደርጋሉ የሚለውን እናያለን። የመጨረሻ ይሄን ዩቲዩብ የምንዘጋበት ኮንሰፕት ደግሞ ሳይንቲፊክ ሪሰርች ስቴፖች ናቸው። አንድ ሳይንቲፊክ ሪሰርች ለመስራት መከተል ያለባቸው 5 ስቴፖች አሉ። እነሱን ስቴፖች እናያለን ማለት ነው። የምንጀምረው ዲፋይን በማድረግ ነው። ዋት ኢዝ ዘ ዴፊኒሽን ኦፍ ሳይኮሎጂ? ሳይኮሎጂ ማለት ምን ማለት ነው የሚለውን ዲፋይን በማድረግ ነው። ሳይኮሎጂ ኤፒስቴሞሎጂካሊ ዲፋይን ማድረግ እንችላለን። ምንድነው ኤፒስቴሞሎጂካሊ ማለት? ከጥሬ ቃል አመጣጥ ወይም ቃሉን ከተመሰረተበት ቃል ሳይኮሎጂ የሚለው ከቃሉ ከራሱ ዲፋይን ማድረግ እንችላለን። ሳይኮሎጂ የሚለው ወርድ ከሁለት የግሪክ ቃሎች ነው የመጣው፣ ሳይኪ እና ሎገስ ከሚሉ። ሳይኪ ሪፈርቱ ማይንድ ወይም አእምሮ፣ ሱል ይሄ ነፍስ የምንለው እና ስፒሪት መንፈስ የምንለውን ይወክላል። ሎገስ ማለት ደግሞ ስተዲ ወይም ኖሌጅ ወይም ማጥናት ወይም ስለዛ ነገር መግለጽ እንደማለት ነው። ይሄን ሁለቱን ቃል የግሪክ ቃሎቹን ኮምባይን በማድረግ ሳይኮሎጂ ኤፒስቴሞሎጂካሊ ምን ብለን መፍታት ዲፋይን ማድረግ እንችላለን። ስተዲ ኦፍ ማይንድ የአእምሮ፣ ሱል የነፍስ ኤንድ ስፒሪት የመንፈስ እነዚህ ሶስቱን የማጥናት ነው። ይሄ ደግሞ አብዛኛውን ጊዜ በአእምሮዋ ተገልብጣ አይነት ሎጎ ባለው ነገር ይወከላል። ፒሲ ይባላል። ሲነበብ ሲ ነው ግን ሲጻፍ ፒሲ ተብሎ በሚጻፍ ነገር እንወክለዋለን ማለት ነው። ሳይኮሎጂስቶች ግን ሳይኮሎጂን ከኤፒስቴሞሎጂካሊ ውጪ ዲፋይን ያደርጋሉ ቤዝድ ኦን ዜር ኢንቴንሽን ወይም በፈለጉት ነገር እየሰሩት ባሉት ሪሰርች ወይም በባክግራውንድ ኤክስፔሪየንሳቸው። ባክግራውንድ ኤክስፔሪየንስ ማለት የተማሩት ትምህርት ሊሆን ይችላል፣ ያደጉበት ቤተሰብ፣ ያደጉበት ማህበረሰብ ሊሆን ይችላል፣ የራሳቸው ኤክስፔሪየንስ ያደርጉት ልምዳቸው ማለት ነው። ወይም ደግሞ በኢንቴንሽን የፈለጉት ነገር እነሱ ሳይኮሎጂን ዲፋይን የሚያደርጉት ለምን ፐርፐዝ ነው? በፈለጉት በኢንቴንሽናቸው መሰረት የተለያየ ዲፊኒሽን ዲፋይን ሊያደርጉ ይችላሉ። ግን አሁን ላይ አክሰፕተብል የሆነ ዲፊኒሽን አለ። ያ ዲፊኒሽን ምንድነው? ሳይኮሎጂ ኢዝ ኤ ሳይንቲፊክ ስተዲ ኦፍ ቢሄቪየር ኤንድ ሜንታል ፕሮሰስ። ሳይኮሎጂ ማለት የቢሄቪየር እና የሜንታል ፕሮሰስን የሚያጠና ሳይንስ ነው ብለናል ማለት ነው። በዚህ ዲፊኒሽን ውስጥ ምን አሉ? አስፔክት ሳይንስ የሚል አለ፣ ቢሄቪየር ኤንድ ሜንታል ፕሮሰስ የሚል አለ። ሳይንስ ነው ስንል ምን ማለት ነው? ሳይኮሎጂስቶች እንደ ሳይንስ ምን ይጠቀማሉ? ሳይንቲፊክ ሜቶድን ይጠቀማሉ ማለት ነው። ምክንያቱም ሳይንስ እስከሆነ ድረስ የሚጠቀሙት ሳይንቲፊክ ሜቶድ ነው ማለት ነው።
ይሄ ማለት በራሳቸው ኮመን ሴንስ አይደለም የሆነ ነገር የሚሰሩት ዊዝን ኤክስፐሪመንት ነው ማለት ነው። ሳይንቲፊክ ስቴዲ እንደምታውቁት ከታች ተምራችሁ እንደመጣችሁት የተለያዩ ፕሮሲጀሮችን አልፎ ነው ወደ መጨረሻ ላይ ሃይፖቴሲስ ተሰርቶ ምን ተሰርቶ ነው ወደ መጨረሻ ኮንክሉዥን የሚደረሰው። ሰው እንደዛ ሳይንስ ስለሆነ ዲፋይን ስናደርግ ሳይንስ ነው ስላለን የሚከተለው ሳይንቲፊክ ሜትድ አለ ማለት ነው፣ ወይም ሳይንቲፊክ ፕሮሰስ አለ ማለት ነው። ሁለተኛ ያለው ቢሄቪየር ነው። ቢሄቪየር ማለት አውትዋርድ ኦቨርቴክ አክሽን የሚባሉት ወይም ውጫዊ ሊታይ የሚችሉ አክሽኖች ወይም ደግሞ ፌሻል ኤክስፕሬሽን፣ ሙቭመንት፣ ቶኪንግ ሊታይ የሚችላቸው የአንድ ሰው ልናይ የምንችለው ሊያሳየን የሚችለው ባህሪው ቢሄቪየር ስንል እሱን ይወክላል ማለት ነው። ኮቨርት የሚባል ቢሄቪየርም አለ። ኦቨርት እና ኮቨርት። ኦቨርት ማለት ኦቨር የሆነ ወይም የወጣ አውትዋርድ የሆነ ቢሄቪየር ሲሆን ወይም ለሰዎች የሚታይ በአይን ሊታይ እና ሊገመገም የሚችል አይነት ቢሄቪየር ሲሆን ኦቨርት አክሽን እንለዋለን፣ ወይም አውትዋርድ ውጭ ያለ ማለት ነው። ኮቨርት ቢሄቪየር የምንለው ደግሞ ሂደን ነው ወይም ኦብዘርቭ የምናደርገው አይደለም፣ ኦብዘርቫል አይደለም። ይሄ ደግሞ ምንድነው ሶስተኛ ላይ ዲፋይን ያደረግነው ሜንታል ፕሮሰስ የምንለው ማለት ነው። ይሄ ኢነርት ወይም ኮቨርት አክቲቪቲ ኦፍ አወር ማይንድ ነው። ሰች አስ ቲንኪንግ፣ ፊሊንግ፣ ሪመምበሪንግን የሚያካትት ማሰብ፣ መረዳት፣ ማስታወስ የመሳሰሉ ፕሮሰሶች ሜንታል ፕሮሰስ። እነዚህን አናየውም። አንድ ሰው ሲያስታውስ ወይም ሲያይ ሲያስብ ልናይ ኦብዘርቭ የምናደርገው ነገር አይደለም። ስለዚህ ሳይኮሎጂ ዲፋይን 3 ነገሮችን ይይዛል ማለት ነው። አንደኛው ሳይንስ ነው ብለናል። ስለዚህ ሳይንቲፊክ ሜትድን ይተከተላል። ሁለተኛ ቢሄቪየር ነው፣ ቢሄቪየራል ኤንድ ሜንታል ፕሮሰስ ብለናል። ስተዲ ኦፍ ሳይንስ ዛት ስተዲ ቢሄቪየር ኤንድ ሜንታል ፕሮሰስ ብለናል። ስለዚህ ቢሄቪየር የምንለው አውትዋርድ ኦር ኦቨር ሪያክሽን የምንላቸው ወይም ሊታዩ የሚችሉ ውጫዊ ሪያክሽኖች ወይም የሰዎች እንቅስቃሴዎችን ይገልጽልናል። ሜንታል ፕሮሰስ የምንለው ደግሞ ኢንዋርድ የሆነውን ወይም ውስጣዊ የሆነው ኮቨርት አክቲቪቲ ኦፍ አወር ማይንድ ሰቻስ ቲንኪንግ፣ ሪመምበሪንግ እና ፊሊንግ የመሳሰሉ ነገሮችን ያካትታል ማለት ነው። ሁለተኛ የምናየው ጎል ኦፍ ሳይኮሎጂ ነው። እንደ ሳይንስ ሳይኮሎጂ 4 ጎሎች አሉት። እነዚህ ዲስክሪፕሽን፣ ኤክስፕላኔሽን፣ ፕሪዲክሽን እና ኮንትሮሎች ናቸው። ምንድነው እርስ በርስ የሚያገናኛቸው? ምንድነው የሚያለያያቸው? እራሳቸውስ ምን ማለት ናቸው የሚለውን እናያለን ማለት ነው። ዲስክሪፕሽን ማለት ኢንቮልቭ ዲስክራይቢንግ ዘ ቢሄቪየር ኤንድ ኖቲሲንግ ኤቭሪቲንግ አባውት ኢት ስለሆነ ኦብዘርቪንግ ማድረግ ነው። ቢሄቪየሩን ወይም ኖቲስ ማድረግ ነው። ምንድነው እየተፈጠረ ያለው የሚለውን ነገር ማለት ነው። ወይም ዋትስ ሃፕኒንግ ምንድነው እየተፈጠረ ያለው ለሚለው ጥያቄው፣ ወይም ደግሞ ዌር ኢዝ ሃፕን ምንድነው በቃ እየተፈጠረ ስላለው ነገር ሙሉ መረጃ መያዝ ወይም ኦብዘርቭ ማድረግ ነው ዲስክሪፕሽን የምንለው። አንደኛው የጎል ኦፍ ሳይኮሎጂ ወይም እሱ ምንድነው ጎል የምንለው የሳይኮሎጂ ጎል አንደኛው ዲስክሪፕሽን ነው ማለት ነው። ዲስክሪፕሽን ደግሞ ምንድነው? ኦብዘርቭ ማድረግ ነው። ቢሄቪየር የትኛው ይሄ የሚታየው ኤቭሪቲንግ አባውት ኢት ማለት ነው። ለምሳሌ ምንድነው እየተፈጠረ ያለው? ዌር ኢት ዳዝ ሃፕን የት ነው የተፈጠረው? ማን ላይ ነው የተፈጠረው? ለማን ነው የተፈጠረው? በምን ሰርከምስታንስ ወይም በምን አውድ ውስጥ ነው የተፈጠረው የሚሉ ጥያቄዎችን የሚመልስ ነው። ይሄን ጥያቄዎች ለምሳሌ ሞጁላችሁ ላይ ምን ኤግዛምፕል ተሰጥቷል? አንድ ተማሪ ፍሬሽማን ኮርስ አልገባትም ወይም መማር በደንብ አልፈለገችም፣ ኢንቴንሽን የላትም ለዛ ነገር ይላል። እሱ ይሄን ኖቲስ ማድረግ ምንድነው የተፈጠረው? እሷ መማር አትፈልግም ሳይኮሎጂን ኮርስ ጥሩ ግሬድ እየሰራች አይደለም፣ የቤት ስራ ምናምን እየሰራች አይደለም የሚለውን መግለጽ ማለት ነው። ሁለተኛው ደግሞ ምንድነው? ኤክስፕላኔሽን ነው። ይሄ ደግሞ ዋትስ ሃፕኒንግ የሚለውን ኤክስፕላይን ነው የሚያደርገው። ዋይ ኢትስ ሃፕኒንግ ለምንድነው ያ ነገር የተፈጠረው? ቅድም ብለናል። አንድ ተማሪ ፍሬሽማን ተማሪ ነች፣ ክላስ ውስጥ እየተማረች አይደለም፣ የቤት ስራውን እየሰራች አይደለም፣ ብቻ ትምህርቱ ላይ ጎበዝ አይደለችም የሚለውን ኖቲስ አድርገናል ወይም ዲስክራይብ አድርገናል። ዲስክሪፕሽን ማለት ኦብዘርቭ ያደረግነውን ቢሄቪየር መግለጽ ነው ብለናል። ሁለተኛው ደግሞ ዋይ ኢትስ ሃፕኒንግ ለምንድን ነው ይሄ የሆነው? ልጅቷ ለምንድን ነው ጥሩ ሳይኮሎጂ ላይ ጥሩ እየሰራች ያልሆነችው የሚለውን መግለጽ ማለት ነው፣ ወይም ሪዝን መፈለግ ማለት ነው። ይሄ ደግሞ ቲዎሪ ለመስራት ያግዘናል ማለት ነው። ለምሳሌ ቅድም በገለጽ ነው ኤግዛምፕል ልጅቷ ለምንድን ነው ይሄን እያደረገች ያለችው? ማለትም ትምህርቷን በደንብ እየተማረች አይደለም፣ የቤት ስራ እየሰራች አይደለም። ይሄን ለምንድን ነው የምታደርገው? ይሄንን
የክላስ ጓደኞቿን መጠየቅ ሊሆን ይችላል፣ ቤተሰቦቿን መጠየቅ ይችላል ብቻ በሆነ መንገድ እሱን ዲስክራይብ የሚያደርግልን ወይም ዋትስ ሃፕኒንግ፣ ለምንድነው እሱ ነገር እየተፈጠረ ያለው፣ ለምንድነው ልጅቷ እንደዚህ ቢሄቭ እንደዚህ አይነት ወይ አክት እያደረገች ያለችው የሚለው መልስ ማግኘት ማለት ነው። ለምሳሌ ይሄ የሆነ ያለው ልጅቷ አቴንሽን ፈልጋ ሊሆን ይችላል፣ ወይም ደግሞ ልጅቷ በቤተሰብ ሪስክ ሊሆን ይችላል፣ ቤተሰቧ ታሞ ሊሆን ይችላል። ይሄ የሆነ ያለው ለዚህ ምክንያት ነው የሚል ዲፊኔሽን መፈለግ ማለት ነው። ሶ ያን ዲፋይን የሚያደርግልን የሆነ ሪዝን ፋይንድ አውት ማድረግ ነው፣ ኤክስፕላኔሽን ማለት ነው። ሶ ሶስተኛው ፕሪዲክሽን ነው። ፕሪዲክት ማለት ደግሞ ዲተርማይኒንግ ዋት ዊል ሃፕን ኢን ፊውቸር። መጀመሪያ ላይ ምን እየተፈጠረ ነው ዋትስ ሃፕኒንግ የሚለውን አየን። ሁለተኛ ዋትስ ሃፕኒንግ ለምን እየተፈጠረ ያለው፣ ሶስተኛ ደግሞ ይሄ ነገር በዚህ ከቀጠለ ወደፊት ምን ይፈጠራል የሚለውን ፕሪዲክት ማድረግ ማለት ነው። ለምሳሌ በቀደሙ ፍሬሽማን ተማሪ ምን ፕሪዲክት ማድረግ እንችላለን? ልጅቷ ጥሩ ውጤት አታመጣም፣ ምክንያቱም ኮርሱ ላይ ጥሩ ስላልሆነች ግሬዷ ጥሩ አይሆንም የሚል ኮንክሉዥን ወይ ፕሪዲክሽን መስራት እንችላለን ማለት ነው አባውት ፊቸር። ሶ የመጨረሻው ደግሞ ኮንትሮል ነው። ሃው ካን ቢ ቼንጅድ፣ እንዴት መቀየር እንችላለን? መጀመሪያ ምን አየን? ነገር ኖቲስ አደረግን። ከዛ ያ ነገር ለምን ተፈጠረ ብለን አስብን፣ የተፈጠረበትን ምክንያት አየን። በዚህ ከቀጠለ ይሄ ነገር ምን ይፈጠራል ወደፊት ብለን አየን። ከዛ ኮንትሮሉን አየን፣ እንዴት ቼንጅ መደረግ ይችላል። ኮንትሮል ኦር ሞዲፋይ ቼንጅ ዘ ቢሄቪየር ፍሮም አንዲዘረብል ወይም ከማይፈለገው ቱ ዲዘረብል፣ የሚፈለግ ወይም አውትፑቱ ጥሩ ወደሆነ። ለምሳሌ ልጅቷ ጥሩ ግሬዷ ጥሩ ካለመሆን ወይም ከመውደቅ ባድ ግሬድ ከማምጣት ወደ አካዳሚክ ሰክሰስ እንድትመጣ ማስቻል ማለት ነው። ሶ ይሄ እንዴት ሊሆን ይችላል? ሶ ኮንትሮል በአጭሩ አራቱ ጎል ኦፍ ሳይኮሎጂዎች ዲስክሪፕሽን፣ ኤክስፕላኔሽን፣ ፕሬዲክሽን እና ኮንትሮል ናቸው ማለት ነው። እርስ በርሳቸው የተሳሰሩ ናቸው። አንደኛውን ካገኘን በኋላ ወደ አንደኛውን ካገኘን በኋላ ወደ አንደኛው ነው የምንሄደው ማለት ነው። ሶ ልጅቷ የተሻለ ፐርፎርማንስ እንድታመጣ ለምንድን ነው ያ ነገር የምታደርገው የሚለውን ማወቅና ከሱ መውሰድ እንችላለን ማለት ነው። ወደ አንድ ዲዘረብል ፋክተሩን ወስደን ዲዘረብል ወደምንፈልገው ወደ አካዳሚክ ሰክሰስ እንድትመጣ ማድረግ እንችላለን ማለት ነው። በሶስተኛነት የምናየው በዚህ ዩኒት ላይ ሂስቶሪካል ባክግራውንድ ኤንድ ሜጀር ፐርስፔክቲቭ ኢን ሳይኮሎጂ፣ ወይም ምንድን ነው ሂስቶሪካል ባክግራውንድ፣ ሳይኮሎጂ እንዴት ነው ሳይንስ ሆኖ መጠናት የጀመረው፣ ሜጀር ፐርስፔክቲቭ ሳይንስ እንዴት ነው ሳይኮሎጂስቶች ሳይኮሎጂን በተለያየ ጊዜ ዲፋይን ያደረጉት የሚለውን እናያለን ማለት ነው። ያን ያህል ሩቅ አይደለም። ሳይኮሎጂ 125 ዓመት የሞላው ሳይንስ ነው። እንደ ሳይንስ ሆኖ ከመጣ 125 ዓመት ነው ገና። እንደ ሳይንስ የተጀመረው በ1879 ነው፣ ሊብዘንግ ውስጥ ጀርመን ነው። ይሄም የተጀመረበት ምክንያት ላቦራቶሪ ሳይኮሎጂካል ላቦራቶሪ ዩኒቨርሲቲ ኦፍ ሊብዘንግ ባይ ዊሊያም ውንደት በመስረቱ ነው። ዊሊያም ውንደት የመጀመሪያውን ሳይኮሎጂካል ላቦራቶሪ ሊብዘንግ ውስጥ ዩኒቨርሲቲ ኦፍ ሊብዘንግ መሰረተ። ይህም ሳይኮሎጂ እንዲመሰረት መሰረት ሆኗል ማለት ነው። ይህም ዊሊያም ውንዶት የመሰረተው ላቦራቶሪ ምን ዲቨሎፕ አድርጓል? ኢንትሮስፔክሽን ማለት ኮንሽስነስን ኤግዛማይን ማድረግ ማለት ነው። ወይም የኛ አስተሳሰብ ቲንኪንግ ምን የምንለውን ኤግዛማይን ማድረግ ማለት ነው። ሶ እንደዚህ አይነት ቴክኒኮችን ይጠቀም ነበር። ሜንታል ኤክስፕሬሶችን ኤግዛማይን ያደረግ ነበር። ኮንሽስነስን ኤግዛማይን የማድረግ ቴክኒክን ነበር ላቦራቶሪ ኤስታብሊሽ ያደረገው። በዛ ምክንያት ዊሊያም ውንደት አዝ ዘ ፋዘር ኦፍ ሞደርን ሳይኮሎጂ ተብሎ ነው የሚታሰበው ማለት ነው። ስለዚህ ውንደት አዝ ዘ ፋዘር ኦፍ ሞደርን ሳይኮሎጂ ነው የሚታየው ማለት ነው። ሁዝ ዘ ፋዘር ኦፍ ሳይኮሎጂ ከተባለ ዲፊኒትሊ ሊሆን የሚችለው ዊሊያም ውንደት ነው። ይህም የሆነበት የመጀመሪያውን ላቦራቶሪ ኢን ጀርመን ሊብዚንግ ውስጥ በ1879 በመመስረቱ ምክንያት የሳይኮሎጂ መጀመሪያ ሆኗል ማለት ነው። ሶ ሳይኮሎጂ ሳይንስ ከሆነ በኋላ ሳይንቲፊክ ስተዲዎችን መጠቀም ጀምሯል ማለት ነው። ሶ ይህ እንደዚህ ሳይንቲፊክ ስተዲዎችን በመጠቀሙ ሂደት ውስጥ የተለያዩ ስኩል ኦፍ ታውቶች ወይም የአስተሳሰብ ሂደቶች፣ የአስተሳሰብ አይነቶች ሳይኮሎጂ ማለት ይሄ ነው የሚሉ እሳቢዎች ተመስርተዋል ማለት ነው። ሞደርንም ሊሆን ይችላሉ፣ ኦልድም ሊሆን ይችላሉ ማለት ነው። እነዛን ስኩል ኦፍ ታውቶች እናያለን። መጀመሪያ ግን ስኩል ኦፍ ታውት ምንድን ነው? ስኩል ኦፍ ታውት ማለት ሲስተም ኦፍ ቲንኪንግ ነው፣ ወይም
ሂደት ነው፣ ሲስተም ነው ስለሆነ ነገር ማለት ነው። ለምሳሌ ስለ ሂውማን ቢሄቪየር ወይም ማይንድ ሊሆን ይችላል፣ ወይም ስለ ሳይኮሎጂ ሊሆን ይችላል። ሳይኮሎጂ ማለት ይሄ ነው። ለምሳሌ አንዳንዶቻችን ሂውማን ቢሄቪየር ወይም የሰዎች ባህሪ ወርሰነው ነው እንጂ ምንም ከኢንተራክሽን ኦፍ ኢንቫይሮንመንት ወይም ከአካባቢ ከምናደርገው ኢንቫይሮንመንት ኢንተራክሽን ጋር የሚያገናኙ ነገር የለም ብለን ልናስብ እንችላለን። አንድ አስተሳሰብ ነው። ሌላው ደግሞ ብሎ ሊያስብ ይችላል፣ ኢነርት የምናደርገው ነገር አለ። ኢት ኢዝ ሪዛልት ኦፍ ኢንተራክሽን ዊዝ ኢንቫይሮንመንት። ሰዎች ባህሪያቸውን ወይም የሚይዙትን ጸባይ የሚያገኙት ካደጉ በኋላ ኢንቫይሮንመንቱ በሚያሳድርባቸው ተጽዕኖ ነው ብለን ልናስብ እንችላለን። ሶ በተለያየ መንገድ ልናስብ እንችላለን። ባዮሎጂካል አፕሮች ሊሆን ይችላል፣ ወይም ኢነርት አድርገን ነው ልንል እንችላለን፣ ወይም ኢንቫይሮንመንታል አፕሮች ሊሆን ይችላል፣ ወይም ተጽዕኖ የሚያሳድርብን ካደግን በኋላ ነው የሚል ብቻ የሆነ ሲስተም ኦፍ ቲንኪንግ ስለሆነ ነገር ጀነራላይዝ የምናደርገው ስለሆነ ነገር ያለን አስተሳሰብ ማለት ነው ስኩል ኦፍ ታውት ማለት። ስለዚህ ሳይኮሎጂስቱም የተለያዩ ስኩል ኦፍ ታውቶችን አልፏል ማለት ነው ከመጀመሪያው ጀምሮ ማለት ነው። ሶ ሳይኮሎጂስቶች 5 ኤርሊ ስኩል ኦፍ ታውቶች አሉት። እነ ስትራክቸራሊዝም፣ እነ ፋንክሽናሊዝም፣ እነ ገልትስ፣ እነ ቢሄቪራሊዝም እና ሳይኮአናሊሲስ የመሳሰሉ ኤርሊ 5 ስኩል ኦፍ ታውቶች አሉት ማለት ነው። የመጀመሪያው ስኩል ኦፍ ታውት ስትራክቸር ነው ወይም ስትራክቸራሊዝም የሚባለው ነው። ይሄ ሳይኮሎጂን የሚያየው አዝ ስተዲ ኦፍ ማይንድ፣ ስትራክቸር ኦፍ ማይንድን የሚያጠና ስትራክቸር ኦፍ ማይንድ ወይም የአእምሮ መዋቅር፣ የአእምሮን አሰራር፣ የአእምሮን ይሄ ፋንክሽኑን ሳይሆን ስትራክቸሩን የሚያይ ነው ማለት ነው። ይህ አይዲያ በደንብ የተገለጸው በኤድዋርድ ቲችነር ነው። ኤድዋርድ ቲችነር ማለት ደግሞ የወንዱት ተማሪ ነው። ስለዚህ የስትራክቸራሊዝም ፋውንደር ቲችነር ነው፣ ኤድዋርድ ቲችነር ነው ማለት ነው። ሶ ስትራክቸራሊዝም ምንድን ነው የሚያጠነጥነው? ዩኒት ኦፍ ኤሌመንት ኦፍ ማይንድን የሰሩት ኤሌመንቶች ምንድን ናቸው የሚለውን ነው የሚያተኩረው ማለት ነው። ለምሳሌ ሴንሴሽን፣ ኢሜጅ እና ፊሊንግ ኤሌመንት ወይም ዩኒት ኦፍ ማይንድ ነው ብሎ ያስብ ነበር። ሴንሴሽን፣ ኢሜጅ ኤንድ ፊሊንግ እነዚህ ሶስቱ አእምሮን የሰሩ ክፍሎች ናቸው ብሎ ያስብ ነበር ማለት ነው። ሶ ስለ እነዚህ ነበር ስለ ዩኒቱ እነዚህን ማይንድን የሰሩት እነዚህ ዩኒቶች ስለ እነሱ ነበር የሚያቀናው። በአጠቃላይ ሳይኮሎጂን የሚያየው እንደ ምንድን ነው? ስትራክቸር ኦፍ ማይንድን የሚያጠና አንድ አካል ነው፣ አንድ የሳይንስ ኦፍ ፊልድ ነው ብሎ ነው የሚያስበው ማለት ነው። እና ዘቤስት ናውን ሜትድ የሆነው ኢንትሮስፔክሽን ነው። ኢንትሮስፔክሽን ቅድም እንዳልነው ዊሊያም ወንድት ላቦራቶሪ ባዘጋጀበት ጊዜ ይጠቀም የነበረው አንድ ሜትድ ነው። ሶ ኢንትሮስፔክሽን ሉኪንግ ኢንዋርድ አወር ኮንሽስነስ ወይም ይሄ ሜንታል ኤክስፒሪየንሳችንን ኤግዛማይን ማድረግ ወይም ማየት፣ ማጤን፣ ሰዎች እንዴት ያስባሉ፣ እንዴት ሪመምበር ያደርጋሉ፣ እንዴት ፊል ያደርጋሉ የሚለው ማጤንና ማየት ነው ኢንትሮስፔክሽን የምንለው ማለት ነው። ሶ አእምሮን 3 ቦታ አናላይዝ ያደርጋል። ስትራክቸራሊዝም እንድትናገር ነው። ኤሌመንቶችን ነው የሚፈልገው ብለናል። 3 ነገሮች የተዋቀረ ነው ብሎ ያስባል ማለት ነው። እሱም ኢሜጅ፣ ፊሊንግ እና ሴንሴሽን ከእነዚህ 3 ነገሮች የተመሰረተ ነው ብሎ ያስባል ማለት ነው። ሶ አፍተር ስትራክቸራሊዝም ቢኮዝ ስትራክቸራሊዝም ማይንድን ስትራክቸሩን ብቻ ነው ማየው ወይም ኤሌመንቱን ብቻ ነው፣ ግን ይሄንን ሰርቭ አያደርግም ወይም ዲፋይን ለማድረግ በቂ አይደለም ብለው የሚያስቡ ሌሎች ሰዎች ደግሞ ምን አመጡ? አዲስ ስኩል ኦፍ ታውትን አመጡ። ምን? ፋንክሽናል ቫሊዩ ኦፍ ሂውማን ማይንድ ላይ የሚያተኩር ፋንክሽናሊዝም የሚባል ስኩል ኦፍ ታውትን አመጡ ማለት ነው። ፋንክሽናሊዝም ደግሞ ሳይኮሎጂን እንዴት ነው የሚያየው? አዝ ፋንክሽን ኦፍ ማይንድ ወይም የአእምሮ ፋንክሽን ወይም ስራ ወይም ተግባር። ቅድም አይተናል። ስትራክቸራሊዝም አዝ ስትራክቸር ኦፍ ማይንድ ወይም መዋቅሩ ላይ ነበር፣ የአእምሮ መዋቅር ላይ ነው። ይሄ ደግሞ ፋንክሽን ኦፍ ማይንድ ላይ ነው። የዚህ ስኩል ኦፍ ታውት መስራች ዊሊያም ጄምስ ነው። ዘ ፈርስት አሜሪካን ሳይኮሎጂስት ነው። የአሜሪካ የመጀመሪያው ሳይኮሎጂስት እና የመጀመሪያው ሳይኮሎጂካል መጽሐፍ የጻፈ ሰውዬ ነው። ሶ ዊሊያም ጄምስ ከዊንዶት እና ከቲችነር በተሻለ ፎከስድ የሚያደርገው
ፋንክሽን ኦፍ ማይንድ ነው። ወይም ሃው ሜኒ ማይንድስ አለው ፒፕል ቱ ፋንክሽን ሪል ወርልድ። አእምሮ ወይም ይሄ የአእምሯችን ክፍል ሰዎች በሪል ወርልድ ወይም ይሄ እውነታዊ ዓለም ላይ እንዴት ፋንክሽን እንዲያደርጉ ወይም እንዴት እንዲበሉ፣ እንዴት እንዲሰሩ፣ እንዴት አዳፕት እንዲያደርጉ፣ እንዴት እንዲኖሩ በአጠቃላይ ይፈቅድላቸዋል የሚለውን ነው የሚያየው ማለት ነው። ይሄ ፋንክሽናሊዝም መሰረቱ ነው። በቃ ሃው ዘ ማይንድ አለው ፒፕል ቱ ፋንክሽን ሪል ወርልድ፣ በቃ ሰዎች እንዴት ፋንክሽን ያደርጋሉ በአእምሮ ምክንያት የሚለውን የሚገልጽልን ነው ማለት ነው። ከኢንትሮስፔክሽን የስትራክቸራሊዝም ዋናው ዲቨሎፕ የሆነ ሜትድ ነው፣ ሪሰርች ሜትድ ነው ብለናል። እዚህ ጋር ግን በዊሊያም ጄምስ የመጡ አዳዲስ ሜቶዶች፣ ሪሰርች ሜቶዶች አሉ። እነ ኮሽነሪ፣ ሜንታል ቴስት፣ ኦብጀክቲቭ ዲስክሪፕሽን ኦፍ ቢሄቪየር 3 አዳዲስ የተጨመሩ ከኢንትሮስፔክሽን በተጨማሪ የተገኙ ሪሰርች ሜቶዶች ናቸው ማለት ነው። ኮሽነሪ፣ ሜንታል ቴስት እና ኦብጀክቲቭ ዲስክሪፕሽን ኦፍ ቢሄቪየር 3 የተጨመሩ አዳዲስ ሪሰርች ሜቶዶች ናቸው ማለት ነው። እንደ ፋንክሽናሊስት ከሆነ ሳይኮሎጂካል ፕሮሰስ አዳፕቲቭ ነው ወይም የሚለመድ ነው። ዝሮ ፕሮሰስ አዳፕት የምናደርገው የምንለምደው ነገር ነው። ይሄ ደግሞ ሰዎች ሰርቫይቭ እንዲያደርጉ ወይም እንዲኖሩና ይሄ ማህበረሰባቸውን ሰክሰስፉሊ አዳፕት እንዲያደርጉ ወይም እንዲለምዱ ይፈቅድላቸዋል። እንደተነጋገር ነው እነሱ ምንድነው ፋንክሽን ኦፍ ማይንድ ነው የሚያዩት። ሰው ይሄ ፋንክሽን የሰዎች አእምሮ እንዴት ፋንክሽን ያደርጋል የሚለውን ዝሮታው አዳምት የሚደረግና ሰዎች ሰርቫይቭ እንዲያደርጉ የሚጠቅማቸው ነው ብለው ያስባል ማለት ነው። እስካሁን 2 አይተናል፣ ስትራክቸራል እና ፋንክሽናል ቲዮሪ ኦፍ ታውት። ግን ሁለቱ በቂ አይደሉም። ምክንያቱም አእምሮን ለመረዳት ስትራክቸሩን ማየት እንዲሁም ፋንክሽኑን ማየት ብቻ በቂ አይደለም። ምክንያቱም ኮምፕሌክስ የሆነውን ሂውማን ቢንግ እንደ ሲምፕል ማየት ነው ብለው የሚያስቡና ሂውማን ማይንድ ኢዝ ኤ ሰም ኦፍ ሴንሴሽን አዝ ዌል አዝ አዳፕቲቭ ፋንክሽን። ይሄ ሰም ነው ወይም ድምር ነው የሴንሴሽንን አዳፕቲቭ ፋንክሽን ጭምቅ ውጤት ነው ብለው የሚያስቡ ደግሞ ሌሎች መጡ ማለት ነው። ይህም ደግሞ አዲስ ሆሊስቲክ ማነር የሆነ ወይም ሁሉን አቀፍ ሆሊስቲክ ስንል ሁሉን የሚያቅፍ ሆሊስቲክ ማነር የሆነ ገልትስት ሳይኮሎጂ የሚባል አዲስ ሳይኮሎጂ ስኩል ኦፍ ታውት መጣ ማለት ነው። ገልትስት ሳይኮሎጂ ምን ይላል? ሳይኮሎጂን ስተዲ ኦፍ ዘ ሆል ማይንድ ወይም አእምሮን አጠቃላይ ፋንክሽኑን ወይም ስትራክቸሩን ብቻ ሳይሆን አጠቃላይ ሆል ቦዲውን። እንደውም ሜንሊ ምን ይላሉ? ዘ ሰም ኢዝ ግሬተር ዛን ዘ ኤለመንት ወይም ከዩኒቶቹ ሰሙ ይበልጣል። ስለዚህ አእምሮን እንዳጠቃላይ ነው የምናጠናው ይላሉ ማለት ነው። ገልትስት ሳይኮሎጂስ ስተዲ ኦፍ ስኩል ኦፍ ታውት የሚያጠኑት ማለት ነው። ይህንን ስኩል ኦፍ ታውት የመሰረተው ማክስ ዌትመር ነው እና የእሱ ጓደኞች ናቸው። በጀርመን በ20ኛው ሴንቸሪ ነበር ይህን የመሰረቱት። ምን ይላል ገልትስት ቲዮሪ? እንዳልኳችሁ ማይንድ ኢዝ ኖት ሜድ አፕ ኦፍ ኮምቢኔሽን ኦፍ ኤለመንት ወይም ይሄ ኤለመንት ካልናቸው እነ ሴንሴሽን፣ ፊሊንግ እና 3ቱ የእነሱ ድምር አይደለም። ሆል ወይም ኮንፊግሬሽን ኦፍ ፓተርን ነው። ሲጀመር ገልትስት ማለት ጀርመን ወርድ ነው። በጀርመንኛ ምን ማለት ነው? ሆል ወይም አጠቃላይ ወይም ኮንፊግሬሽን ወይም ፓተርን ማለት ነው። ሶ ገልትስት ምንድነው የሚያተኩረው? ኮምቢኔሽኑ አጠቃላይ ውጤቱ አጠቃላይ ሆሉ ላይ ነው የሚያተኩረው ማለት ነው። ሶ አእምሮ ወይም ይሄ የአእምሮ ክፍል ሪዛልት ነው ወይም ድምር ነው የምን ዘ ሆል ፓተርን ኦፍ ሴንሰሪ አክቲቪቲ የሴንሰሪ አክቲቪቲ ኤንድ ኦርጋናይዜሽን ዊዝ ፓተርን የሴንሰሪ አክቲቪቲዎች ሪሌሽንሽፕ እና የእነሱ ፓተርን ኦርጋናይዝድ የሆነ ወይም አንድ ላይ የተጨመቀ ድምር ውጤት ነው ብለው ያስባል ማለት ነው። በአጭሩ ገልትስት ምንም ኮንሺየስነስ የሚባለውን ኮንሰፕት በቃል ኮንሺየስነስ ብለው ባይገልጹትም ሀሳቡን ግን ተረድተውታል። ምክንያቱም ይሄ አጠቃላይ አስተሳሰብ ከሰሙ ይበልጣል የሚል አስተሳሰብ ነው ያላቸው። ማይንድ ኢዝ ግሬተር ዛን ኢትስ ፓርት ኢማጂን፣ ሴንሴሽን እና ፊሊንግ ከ3ቱ ማይንድ ይበልጣል የሚል ዘ ሆል ኢዝ ግሬተር ዛን ዘ ሰም ኦፍ ኢትስ ፓርትስ ነው ሀሳባቸው። ሰው ይሄ ኮንሺየስነስ የሚለውን ኮንሰፕት አግኝተውታል ማለት ነው። አሁን 3 ስኩል ኦፍ ታውቶችን አየን፣ ስትራክቸራሊዝም፣ ፋንክሽናል እና የመጨረሻ ደግሞ አሁን ያየነው ገልትስት
ቲዎሪዎችን አየን፣ ስኩል ኦፍ ታውቶች ማለት ነው። እነዚህ ሶስቱም የሚያመሳስላቸው ምንድን ነው? ሁሉም ማይንድ ላይ ነው ዲፔንድ የሚሆኑት ወይም ማይንድን ነው የሚያዩት። ስለ ሂውማን ማይንድ ነው የሚያወሩት ወይም ውጫዊ ልታዩ የምችለው ስለሆነ ነገር አያወሩ። ስለ ውስጣዊ ነገር ነው የሚያወሩት። ስለ አእምሮ ውስጣዊ ነገር ነው። ኖት ቪዚብል የሆነ ሜዠረብል ያልሆነ ሂድን ነው፣ በቃ የተደበቀ የአእምሮ ክፍል ነው የሚያወሩት። አዲስ ቲዎሪ ደግሞ መጣ። የሰዎች ቢሄቪየር ውስጥ በምናየው ነገር አይደለም መለካት ያለበት፣ ውጭ በምናየው ቅድም ኮቨርት እና ኦቨርት ያልነው ፕሮፐርቲ ማለት ነው። በዛ ነው ይህን ውስጣዊ ነገር አንደርስታንድ ልናደርገው አንችልም። ሳብጀክቲቭ የሆነ ኦብዘርቫል የሆነ ሜዠረብል የሆነ ነገር ያስፈልገናል። ይህን የሚሉት ደግሞ አዲሶቹ ሳይኮሎጂስቶች ምንድን ናቸው? ቢሄቪራሊስት ናቸው ማለት ነው። ምክንያቱም ሳይንቲፊክ እስከሆነ ድረስ ሳይኮሎጂ የሆነ የማይታይና ሜዠረብል የማናደርገው ነገር ላይ ፎከስ ማድረግ የለበትም። ሳይንቲፊክ ነው እስካልን ድረስ ሜዠረብልን ሊታይ የሚጥል ኤክስፐሪመንት ልንሰራበት የምንችል ነገር መፍጠር አለበት። ሰብጀክቲቭ የሆኑ ነገሮች ዝም ብለን ኦብጀክቲቭ ያልሆኑ ነገሮች ላይ ፎከስ ማድረግ የለብንም የሚል አዲስ ታውት መጣ። ይህም ኮልድ ቢሄቪየሪዝም ይባላል ብያቸዋለሁ። ቢሄቪየሪዝም ሳይኮሎጂን እንዴት ነው የሚያየው? ስተዲ ኦፍ ኦብዘርቫል ኤንድ ሜዠረብል ቢሄቪየርስ። አስተውሉ፣ እስካሁን ይሄ አራተኛ እያየን ነው። ስለዚህ የመጀመሪያው ስትራክቸራሊዝም፣ ፋንክሽናሊዝም፣ ገልትስ እና ቢሄቪየሪዝም ማለት ነው። ሁሉም ሳይኮሎጂን የሚያዩበት የተለያየ ፐርስፔክቲቭ አላቸው። ቢሄቪየሪዝም ደግሞ ሳይኮሎጂን የሚያየው ስተዲ ኦፍ ኦብዘርቫል ኤንድ ሜዠረብል ቢሄቪየርስ፣ የሚታይ በአይን የሚታይ ሜዠረብል የምታደርገው ኦብዘርቭ የምታደርገው ቢሄቪየር ወይም ጸባይ ሜዠር ማድረግ ነው ቢሄቪየሪዝም ብለው ያስባሉ። ሳይኮሎጂ እንደዛ ብለው የሚያስቡት። ፋውንደሩ ጆን ቢ ዋትሰን ነው። እነ ኢ ቶንከር እና ኤፍ ሲክነር ረድተውታል ይህን በመስራት ውስጥ። ዋትሰን ሳይኮሎጂ ምን ይላል? በቃ ኦብዘርቫል እና ሜዠረብል ቢሄቪየር ነው መለካት ያለብን። ቢሄቪየር ማለት እሱ ነው፣ ወይም ማይንድ ፕሮሰስ ጋር የሚገናኝ ነገር የለውም። ሂድን ሜንታል ፕሮሰስ ማሰብ ምናምን የምላቸው ነገሮች ጋር ምንም አይገናኝም። የሰው ልጅ ቢሄቪየር ሜዠረብል እና ኦብዘርቫል የሆነውን ነው ማጥናት ያለብን። ሳይኮሎጂም ይሄን ነው ማጥናት ያለበት የሚል ኮንሰፕት ያነሳ ነበር። እንደ ዋትሰን አገላለጽ ከሆነ ኮንሺየስነስን ዲፋይን ማድረግ አንችልም። ኮንሺየስነስን ከመግለጽ ይልቅ ነፍስ የሚለውን ነገር መግለጽ ይሻላል። ምክንያቱም ይሄ ኮንሺየስነስ የምንለው ነው ወይም እነ ገልትስ ያመጡት ኮንሰፕት ማለት ነው። ያኔ ኮንሺየስነስ ባይሉትም እነሱ ያመጡትን ሀሳብ ምን ይላል? ካኖት ሎኬት የት እንደሆነ አናቅም ወይም ሜዠር ማድረግ አንችልም። ኦብጀክቲቭ ሊሆን አይችልም። የሳይንቲፊክ ስተዲ ወይም የሳይኮሎጂ ሰብጀክቲቭ ሊሆን አይችልም። ወይም እሱ ላይ ልናተኩር አይገባንም። እንደ ዋትሰን ከሆነ 3 ካራክተሪስቲኮች አሉት። የቢሄቪየሪዝም 3 ካራክተሪስቲኮች አሉት ማለት ነው። የመጀመሪያው ፎከስ ኢን ቢሄቪየር ወይም ኦብዘርቨብል የሆነ እና ሜዠረብል የሆነ ቢሄቪየር ላይ ያተኩራል። ሁለተኛው ኮንዲሽንድ ሪስፖንስ፣ ይሄ ዩኒት 3 ላይ እናየዋለን። ስለ ላርኒንግ ስንማር ኮንዲሽንድ ሪስፖንስ ሁለተኛው የቢሄቪየሪዝም ልዩነት ነው። ይሄን ያዙት። ኮንዲሽንድ ሪስፖንስ ሁለተኛው ነው። ኮንዲሽን ሪስፖንስ ኤሌመንት ኦር ቢልዲንግ ብሎክ ኦፍ ቢሄቪየር ኦር ላርኒንግ። ቢሄቪየር የሚሰራው ወይም አንድ ሰው ባህሪን የሚይዘው ለኮንዲሽኖች ሪስፖንስ በመስጠት ነው። ኮንዲሽን ሪስፖንስ ዩኒት 3 ላይ ያለ በደንብ እናየዋለን። እሱ ቢልዲንግ ብሎክ ነው፣ የቢሄቪየር ቢልዲንግ ብሎክ ነው ብሎ ያስባል ማለት ነው። አንደኛ ቢሄቪየር ላይ ያተኩራል፣ ሁለተኛ ኮንዲሽን ሪስፖንስ ነው፣ ሶስተኛው ደግሞ ኦን አኒማል ቢሄቪየር ወይም ይሄ እንስሳዊ የሆኑ ጠባዮች ላይ ነው የሚያተኩረው ማለት ነው። እንደ ዋትሰን አስተሳሰብ ከሆነ ቢሄቪየሮች በሙሉ ላርን ናቸው ወይም ተምረናቸው ነው እንጂ ኢነርትድ አይደለም። ሰዎች የሚወርሱት የሚባል ባህሪ የለም። ከአባቱ የወረሰው ነው የሚባል ባህሪ ምናምን ኢሉዥን ነው፣ በቃ ውሸት ነው። ሰዎች ባህሪን ተምረው ነው እንዳለ ላርንድ የሆነ ነው። እና ላርንራ ፓሲቭ ናቸው። ፓሲቭ ማለት ኢንቴንሽናሊ እነሱ ፈልገውት አያደርጉም፣ ያን ነገር ራሳቸው ኢኒሼት አያደርጉትም፣ አያነሳሱትም። ግን
ሪአክቲቭ ናቸው ወይም ሪስፖንድ ይሰጣሉ። ኢንቫይሮንመንቱ እነሱን ስቲሙላንት ሲያደርጋቸው ወይም ሲያነቃቃቸው የሆነ ነገር ሲያሳድርባቸው ለዛ ነገር መልስ ይሰጣሉ፣ ግን በራሳቸው ያንን ባህሪ አያመጡትም። ስለዚህ ምን ይላል ቢሄቪየራሊዝም ምን ያስባል? ሁሉም ቢሄቪየሮች ላርኒድ ናቸው ወይም የምንማራቸው ናቸው፣ ግን የምንማረው ቢሄቪየር ፓሲቭ ሆነን ነው ወይም ራሳችን ኢኒሼት አድርገን አይደለም። ተፈጥሮ ራሷን የምታስተምረን፣ እኛ ተፈጥሮ የሆነች ነገር ስታደርገን ለዛ ሪስፖንስ እንሰጣለን ብሎ ያስባል። እና ኢነርትድ ወይም የተወረሰ የሚባል ባህሪ ወይም ከቤተሰብ ኢነርትድ የምናደርገው ወይም የምንወርሰው ባህሪ ብሎ ነገር የለም ብሎ ያስባሉ ቢሄቪየራሊዝሞች ማለት ነው። እስካሁን 4 ስኩል ኦፍ ታውቶችን አይተናል። እነዚህ ያየናቸው 4 ስኩል ኦፍ ታውቶች ማይንድ እና ቢሄቪየሪዝም ወይም ኮንሺየስ የሆነ ኤክስፔሪየንስ ላይ ነው የሚያተኩሩት። ከዚህ ግን የተለየ የሆነ ሀሳብን ያመጣ አንድ ደግሞ ቬና ላይ የተነሳ ፊዚክሲያን ወይም ዶክተር አለ። እሱም ይሄን ያየው የተለያዩ ፔሸንቶች ላይ ሰርቶ ነው። በፔሸንቶች ሁሉ ምክንያት ነው ይሄን ሊረዳ የቻለው ማለት ነው። አንድ ነገር ተረድቷል። ይሄ ስለ ሰዎች ቢሄቪየር ምን ተረዳ? ወይም ይሄ ኢንቫይሮንመንት የምንለው ቢሄቪየራል የምንለው ወይም የማይንድ ቦዲ ጋር ያልተገናኘ ሱፐር ፓወር አለ ወይም ፎርስ which are not accessible to our consciousness። ለኛ ኮንሺየስነስ ወይም ይሄ ለኛ መረዳት ቅርብ ያልሆነ ከኛ አቅም በላይ የሆነ ፓወርፉል ፎርስ አለ አለው ማለት ነው። ወይም አንኮንሺየስነስ የምንለው ፓርት ማለት ነው። አንኮንሺየስነስ የምንለው ፓርት አለ። እሱ ላይ ፎከስ ነው የሚያደርገው ማለት ነው። የመጨረሻው የኤርሊ ስኩል ኦፍ ታውቶች ይሄ ምን ይላል? አዲስ ስኩል ኦፍ ታውቶች ተፈጠረ። በዚህ ምን ፓወርፉል ፎርስ አለ which are not accessible to our consciousness። ለኛ ኮንሺየስነስ ወይም ለኛ መረዳት የኛ የመረዳት ውህደት አዲስ የሆነ ወይም አክሰብል ማድረግ የማንችለው እኛ ኮንሺየስሊ ልንረዳው የማንችለው ግን ፓወርፉል የሆነ ፎርስ አለ which unconsciousness የምንለው ማለት ነው። አዲስ የሆነ ሳይኮአናሊሲስ የሚባል በሲግመንድ ፍሮይድ ጠንሳሽነት የተጀመረ አንኮንሺየስነስ ወይም ኮንሺየስነስ ላይ ሳይሆን አንኮንሺየስነስ ሱፐር ፎርስ ዛትስ ሂድን ወይም አናክሰስብል ቱ አወር ኮንሺየስነስ የሆነ ፎርስ ስለመኖሩ የሚያጠና በሲግመንድ ፍሮይድ የተጠነሰሰ ሳይኮአናሊሲስ የሚባል ሳይኮሎጂ መጣ ማለት ነው። ይሄም ደግሞ ዘ ኮምፖነንት ኦፍ አንኮንሺየስ ፓርት ሂውማን ስተዲ ዘ ኮምፖነንት ኦፍ አንኮንሺየስ ፓርት ወይም ይሄ አንኮንሺየስነስ የምንለው የሰው ልጅ ወይም የአእምሮ ክፍል ነው። አንኮንሺየስነስ የሚባለው ሱፐር ፎርስ ነው የሚያጠናው ማለት ነው። የዚህ ማውንደር እንደተነጋገርነው ሲግመንድ ፍሮይድ ነው ማለት ነው። ሲግመንድ ፍሮይድ ኮንትሮቨርሻል ወይም አከራካሪ አወዛጋቢ የሚባል ሰው ነበርና ቢሄቪየራል እና ሜንታል ፕሮሰስን በማጥናት ሂሶ ፌመስ በጣም ፌመስ ነው። እንደ ፊዚክሲያን ወይም እንደ ዶክተር ደግሞ ይህን ነገር የተረዳው የሱ ሰሚልነስ ፔሸንቶቹ ሜዲካል ወይም ቦዲ ኬዝ ሳይኖረው አካላቸው ሳይደማ ወይም ሜዲካሊ የሆነ ነገር ሳይሆኑ በፊዚካል ወርክ በኢሞሽናል ኬዝ ማለት ነው አካላዊ ባልሆነ ኬዝ በሽታ ያጋጥማቸዋል። ይህም በሽታ ምን አለው? ሃይስቴሪያ ብሎ ጠራው ማለት ነው። ወይም ኮንዘርቬሽን ሪያክሽን ምን ኮንዘርቭ ማድረጉ ኮንቨርት ማድረጉ ከኢሞሽናል ባህሪ ወደ አካላዊ ባህሪ ወይም ስሜታዊ በሽታ በስሜት ብቻ ወደ በሽታ የሚቀየርበትን ነው የሚያሳየው ማለት ነው። he also understands that the conflict and emotional trauma that occur in early childhood ከራሳችን ጋር የተጣላ ነው ሊሆን ይችላል ወይም መጥፎ የሚባል ያሳልፍነው ህፃኑን ያሳልፍነው ኤክስፒሪየንሳችን ወደፊት መጥቶ ካደግን በኋላ ካስታወስነው ሊረዳን ይችላል ሊጎዳን ይችላል ማለት ነው። ወይም አንኮንሺየስ ፓርት ላይ ይቀመጥና ወደፊት አዳልት ስንሆን ወይም ከቻይልድሁድ ላይ ያደረግነው ኤክስፒሪየንስ ስናድግ ቢሄቪየርን አፌክት ሊያደርግ ይችላል ማለት ነው። ፍሮይድ ምን ይላል? ኮንሺየስነስ እንደ አይሲበርግ ወይም ይሄ የበረዶ ግግር ኮንሺየስነስን እንደ ቲፕ የላይኛው ክፍል ያየዋል። አንኮንሺየስነስን ደግሞ ከሱ ቀጥሎ ያለ ሌላ ፓርት አድርጎ ያየዋል ማለት ነው። ይሄ አንኮንሺየስ የምንለው ፓርት
የሳይኮአናሊሲስ ወሳኝ የሚያተኩርበት ፓርት ነው እና ሂድን ዊሽ ወይም የተደበቁ ምኞቶቻችንን፣ ፓሽኖቻችንን፣ መክሊት የሚባለውን ነገር፣ ገልቲ ሴክሬት የደበቅነው ያጠፋነው ነገር ያ እና ያልተናገርነው ያርኒንጎች ኮንፍሊክት በምንፈልገውና ባለብን ዲዩቲዎች ሪስፖንሲቢሊቲዎች መካከል ያሉ ኮንፍሊክቶችን ይይዛል። ይሄ ትልቅ ነገሮችን የሚሰራ አንኮንሺየስ ፓርት ላይ ነው ሳይኮአናሊሲስ የሚያተኩረው ማለት ነው። we are not aware of how consciousness argues or thought አንኮንሺየስ የሆነውን ሀሳባችንን ልናውቀው አንችልም። በቃ አንኮንሺየስ ነው፣ የሚቀመጥ ነገር ነው፣ ስቶር የሚሆን ነገር ነው፣ ልናውቀው አንችልም። ግን ዘምሰልፍ ሜክ ምንድነው እንዲታዩ ያደርጋሉ። በምን ስሊፕ ኦፍ ታንግ ድንገት በሚከሰቱ ንግግሮች ውስጥ አፓረንት አክሲደንት ድንገታዊ የሚፈጠሩ አክሲደንቶች ወይም ክስተቶች ላይ በቀልዶች ሊሆን ይችላል። ወይም ድሪም ማታ ተኝተን አንኮንሺየስ ላይ የተቀመጠ በአእምሯችን ክፍል ፓርት ኦፍ አንኮንሺየስ ፓርት ያልነው ክፍል ላይ የተቀመጠ ግን ማታ ተኝተን በድሪም መልክ ሊከሰቱ ይችላሉ ማለት ነው። እነዚህ ሂድን ዊሽ ያልናቸው የተለያዩ ነገሮች እነሱ ማታ ላይ ሊከሰቱ ይችላሉ ማለት ነው። እንደተነጋገር ነው መጀመሪያ ላይ ስትራክቸራሊዝሞች ኢንትሮስፔክሽን የሚባል ወይም ኤግዛማይን ኦፍ ኮንሺየስነስ የሚባል ስተዲ ነበራቸው፣ ኬዝ ስተዲ ነበራቸው። ሁለተኛ ላይ ኩዌሽነሪ ሜንታል ቴስት የተባሉ ኤግዛማይን ማድረጊያ ሪሰርች ሜትድ ነበራቸው። ፊግመንት ፍሮይድም ክሊኒካል ኬዝ ስተዲ ነው የተጠቀመው። ሃይፖቴሲስ እና ድሪም አናላይሲስ የሚባሉ ሜትዶችን የተጠቀመው ማለት ነው። አንድ ሪሰርች ሜትድ ኦፍ ሳይኮአናሊሲሶች ውስጥ ሃይፖቴሲስ እና ድሪም አናላይሲስ ይካተታሉ ማለት ነው። ዴር ስቱደንት ካን ዩ ብሪፍ ዲስከስ ሃው ኦልድ ስኩል ኦፍ ሳይኮሎጂ ዲፈር ኢን ተርም ኦፍ ዜር ኦብጀክቲቭ ኦፍ ስተዲ ዜር ጎል ኤንድ ሜትድ ኦፍ አናላይሲስ። ይሄ ወሳኝ ነገር ነው። እስካሁን ካወራነው ውስጥ ይህን መረዳት ይኖርባቸዋል። ኦልድ ስኩል ኦፍ ታውት የሚባሉት ውስጥ እንዴት ነው የሚለያዩት? በጎላቸው በሳብጀክታቸው እና በአናላይሲስ ወይም በሰሩት ሜትድ ኦፍ አናላይሲሳቸው ወይም ሪሰርች ሜትዳቸው ይለያያሉ። አሁን የሚለያዩበት ነገር ዜር ቤዚክ ኦብጀክት ኦፍ ስተዲ ምንድነው የሚያጠኑት ፓርት። የመጀመሪያ ኦብጀክት ኦፍ ስተዲያቸው እንዴት ነው? የመጀመሪያው ለምሳሌ ያየነው ስትራክቸራሊዝም ምንድነው የሚያጠናው? ኢትስ ስትራክቸር ኦፍ ማይንድ ስትራክቸሩን ነው የሚያጠናው። ሁለተኛው ደግሞ ፋንክሽኑን ነው የሚያጠናው። ኦብጀክት ኦፍ ስተዲያቸው ይለያያል። ሶስተኛ ላይ ያየነው ደግሞ ዘ ሆል ፓርት ነው። ዘ ሆል ፓርት ኢዝ ግሬተር ዛን ኢትስ ዩኒት ኦር ኤሌመንት ብሎ ነው የመጣው ገልትስ። አራተኛው ደግሞ ሜጀረብል ስለሚደረግ ነገር ነው እንጂ ስለ ማይንድ ልናወራ አይገባም ብሎ ነው የመጣው ቢሄቪየሪዝም። የመጨረሻው ደግሞ አንኮንሺየስ ስለሆነ የአእምሮ ክፍል ነው ማጥናት የሚገባን ሱፐር ናቹራል ፎርስ ነው ብሎ ነው የመጣው። ኦብጀክት ኦፍ ስተዲ ወይም የሚያጠኑበት ማዕከላቸው የጥናት ክፍላቸው ይለያያል ማለት ነው። አንዳንዱ ኮንሺየስ ማይንድ ላይ ያጠናል፣ አንዳንዱ አንኮንሺየስ ማይንድ ላይ ያጠናል፣ አንዳኛው ቢሄቪየራል ሲሆን ቢሄቪየርን ያጠናሉ። እነ ገልትስ እና ፋንክሽናሊዝም ኮንሺየስነስን ያጠናሉ፣ እነ ሳይኮአናሊሲስ ደግሞ አንኮንሺየስነስን ያጠናሉ ማለት ነው። ሁለተኛው የሚለያዩበት ነገር ጎላቸው ነው። ጎል ማለት የሚሰሩበት ነገር ማለት ነው። ጎላቸው ኮምፖነንት ኦፍ ማይንድ ወይም የአእምሮ ክፍልን ኮንሺየስ የሚሆን አንኮንሺየስ የአእምሮ ክፍልን ማጥናትና ዘ ኢፌክት ኦፍ ኢንቫይሮንመንት ወይም ቢሄቪየር ወይም ቢሄቪየራሊስቶች የሚያጠኑት ኢንቫይሮንመንቱ ነው አንተ ላይ ቢሄቪየር እንድትፈጠር የሚያደርግህ የሚለው የሚያጠኑበት መንገድ በተለያየ መንገድ ጎላቸው ሊለያይ ይችላል ማለት ነው። ሶስተኛው ደግሞ ሜትድ ኦፍ ስተዲ ያልነው ወይም ሪሰርች ሜትድ ያልነው ማለት ነው። የመጀመሪያው እንደተናገር ነው ኢንትሮስፔክሽን ነው የሚጠቀመው ስትራክቸራሊዝም። ኦብዘርቬሽን የሚጠቀም ደግሞ አለ። ክሊኒካል ስተዲ ደግሞ ሳይኮአናሊሲስ ይጠቀማል። እና ኩዌሽነሪ ሜንታል ቴስት የሚጠቀሙ ደግሞ ፋንክሽናል ነው ማለት ነው። የተጠቀሙበት ሜትድ ኦፍ ሪሰርቻቸው ይለያያል ማለት ነው። ስለዚህ ያየናቸው ኤርሊ ስኩል ኦፍ ታውቶቹ በሶስት ነገር ይለያያሉ። አንደኛ ኦብጀክት ኦፍ ስተዲ ወይም የሚያጠኑት ነገር ኮንሺየስ ፓርት ነው፣ አንኮንሺየስ ፓርት ነው ወይስ ይሄ ቢሄቪየር የምንለውን ነው፣ ውጫዊ ሜጀረብል የሆነውን ቢሄቪየር ነው የሚለው ይለያያል ማለት ነው። ሁለተኛ ጎላቸው ነው ወይም ፎከስ የሚያደርጉበት ኤሪያ ማለት ነው።
ሶስተኛ ደግሞ ሜትድ የሚጠቀሙት ሪሰርች ሜትድ። በእነዚህ ሶስት ነገሮች እርስ በራሳቸው ይለያያሉ ማለት ነው።